የታባሽ አበላሽኝ ጫምላቃ ስሚ በነገራችን ላይ እላ ያለ ሶታቻ ያይ በማንም ላይ የምቀናበውን ብዙ ነበሩ እግዚአብሔርን የምሬ ነው አትጨማለቁ እዚህ አታብኳኩ አሁን ከኔ ጋር ያለችው እንኳን እኮ ያንቺ ደም ነበረች ሰው ካንቺ ጋር ሲጣላ አንቺ እንደፈለክሽ ብሎክ ታረጊያለሽ በጣም ነው ሰው ምትንቂው ግዴታ አንቺ መለማመጥ አለብኝ ወይኔ ስለመዳን ያለም ይቅርበይልንልሽ አራባካሽ ማች ማችሻል እዛው የለመርሽው ቂጥሽን ለሰው የሚቀመጡትን እዛው ተቀመጪ ከነሱ ጋር እኔ ማንንም አልለማመጥ ምን ያዊ አሰጣሻለሁ ደግሞ እንትን ትያለሽ እንዴ ተደርበ ስሚ አንቺ አንድ ግለሰብ ነሽ ብሔር ውስጥ አትሽወሸቂ ነይ ውጪና ተጋጠሚኝ ከኔ ጋር እኔ ብሔርተኛ አይደለሁም ከድሮም ታውቂኛል ስለ ቤተ ክርስቲያኔ ደግሞ ልታስተምሪኝ ነው እንዴ መጀመሪያ አንቺ ልጅሽን በስነ ስርዓት አስተምሪ ልጅሽን ስነ ስርዓት ልብስ አለባበስ ራሱ አስተምሪ ስለ ልጄ ከመናገርሽ በፊት ተሰተሪ ልጅሽን አንድ ቀን ፖስተሽ ታውቂያለሽ ስለማላፍርባት እኮ ልጄን ሳስቆርብ ደግሞ እኔ ካሜራ አልደቅኛ አይደለም ማስቆርበው አንቺ አትነግሪኝም ስለ ቤተ ክርስቲያኔ አስተምርሻለሁ በቃሌ በጭንቅላቴ መጽሐፍ ቅዱስ መያዝ አይጠበቅብኝ ሰው በጣም የሆነ ዝም ሲላችሁና አሽኮለሌ አልሽዛ እንደ እድሜሽ ኑሪ ተሰተሪ ብታቂ አስተራቂ ነበርሽ እኮ እኔ እጹብ ላይ ተደርቤ አንቺን ምጣላው እጹብ ምላስ የላትም መሰለሽ እንዴ እሷም እኮ በራሷ ላይ መናገር ትችል ነበር ግን ያወቀይ ጻት አብራችሁ በኖራችሁት ነገር ትላንትናን ስላየች ነው ዛሬ ላይ ግማታን ብለሽ እየተሳደብሽ ምናምን እኔ ግን አልሰድብሽም አፌን ማቁሸሽ ስለማልፈልግ የሰው ልጅ ሁሉ የ11 አመት ጓደኛሽን የካድሽ ቸች ለዚህ ነው ጓደኛ ማለት ነው ሲጀመር እኔ እናንተ ጀማ አይደለም ረገጣችኋት እንዲ አሻቷት እናንተ ሱቅ ስላላችሁ እሷ ስለሌላት አሻቷት ያንቺው ነበረች እኮ አሸሻት እንዲች ብታወራ ያንቺ ብዙ ሚስጥር አላት ግን እሷ ለኛ እንኳን አንድ ቀን ተናግራ አታውቅም ያንቺ አንድ ቀን እሷ አንድ መደርደሪያ ደርድራ በራሷ መስራት ስለጀመረች እናንተ እንዲያፍገነገናችሁ አበረታታታ ገና የሱቄን በሙሉ ሰጣታለሁ እኔ ደግሞ ምን ትሆኚ አይሻለሁ እሺ መታጠብም ቢሆን ደግሞ አስተምርሻለሁ አስተጣጠብ ሞሮኮ ባስ ከፍተናል ዱባይ ላይ ሞሮኮ ባስ ጀምረናል በነገራችን ላይ አጁማ ላይ ሳሎን ቤት አለን ሞሮኮ ባስ አለ ሂዳችሁ መታጠብ ትችላላችሁ ስፖንሰር ሆናችኋለሁ ስለመታጠብ ማንንም አያስተምረንም ምርጥ ኢትዮጵያዊ ኩሩ ነኝ እኔ እኮ ኢትዮጵያ ሲጀመር ጻዴ ነው እኮ በነገራችን ታውቃላችሁ ሳ አብሬ ቁርጥ ነው ራሱ በጣም ነው የሚያምረው በጣም ያምራል ኩራክ እንደሸከም ያሁን ደግሞ ዝም ብለሽ ነው መልሻት እስቲ ብለሽ ተሸከም አብሬ በጣም ነው በጣም ወድጄው ነበር ሌላኛው ደግሞ መኪና ገዝታችሁ ተበድራችሁ ነው አዎ ተበድረን ነበር 86,000 ድራ ግን በጣም ጎበዝና ጠንካራ ጎበዝ ታታሪ ሴት ንቁ ሴት ስለሆንኩ ንቁና ጎበዝ ስለሆንኩ መለሱ ወዲያውኑ ቀጫርጌ ማሜ ወንድሜ ቀጫርጌ መለሱ እኔ መልስ አጠራጠር እያደረኩ ውስጣችሁ በጣም ጎበዝ ነኝ ታታሪ ሴት ስለሆንኩ በጣም ጎበዝ ነኝ ጠንካራ ሴት ነኝ ያኔ 86,000 ቁጭ አርጌ አመት ባልሞላ ሰዓት መለሱ ዛሬ የራሴ ነገር ሙሉ በደንብ ይተነሳስ በጣም ጎበዝ ጀምራለሁ እኮ ጋይስ ጎበዝ አይደለ ጎበዝ ነው በጣም ጎበዝ ጀግና ያችን መለሱ በቃ ምንድን ነበረ ስለ ባሌ ማለት ነው ስለ አቶ መስፍን መንግስቱ እንደዛ ከሆነ የእናንተም ነገር ያው አወራዋለሁ ማለት ነው እንደዛ ከሆነ ስለባል ምናምን አላወራም ምክንያቱም እነዚህኞቹ ይነካካሉ ታውቃችሁ ታክስትዬ አለፍ ብትይልኝና አለፍ ድርብ እንዳልሽ በቃ ሌላ ምንድን ነበረ ካላስ ለወንድምሽ አይነት ነገር ማለት ነው እኔ ወንድም ሌላ ደግሞ
ወንድሜ ሞቷል። ዲቃላ ምናምን ዲቃላዎች ላይ ነው እየሰራ ያለው ዲቃሎች ላይ ነው። እኔ ግን እስከማውቀው አባታቸው ጎንደሬ እንደሆነ ነው። ግን ከሞቱ በኋላ ይሁን ከመሞታቸው በፊት ይሁን አላውቅም። ከይቅርታ አላውቅም። ሰሚማ ክስቴ ግን እኮ እሱን ያልሽው እኮ በፊት ነበር ለሌላ ታስታውሻለሽ? ፈልገውት ነው እንጂ የወሰዱት ዲኖር ማለት እዛ ይደበቁ እኮ አለፍ በሉ ስለንሰራ ምናምን። ከዛ በኋላ እነ ማዕዚ ምናምን እነ ማዕዚ ምን ሆኑ? ሌላ የለም ጋይስ። አበቃ መለስኩላችሁ። ከዛ ውጭ ኤፍራታ ለምን አትመጣም? ስደት አትለምድም፣ አታይም። ከተጠማች የኢትዮጵያ ሕዝብ ይረዳታል። እንድታግዟት፣ እንድትረዷት፣ ልጄን እንድትረዱ፣ እንድታግዙ። ግን እናንተ ቤተክርስቲያን አስቆሙ። የቲክቶክ ክርስቲያኖች ውሰዱ። መታጠብ ደግሞ ለራሱ ልጅሽን መጀመሪያ እንደ ሰው ልጅ እንኳን ከኢትዮጵያ አውጥተሽ ዱባይ አምጥተሽ አዝናኝ። ስለ ልጅ ከማውራታችሁ በፊት እራሳችሁን ሰተር አድርጉ። እኔ እኮ ባል ካርጎ አድርጌ ያመጣው ሴት አይደለሁም። እኔ በጣም ጥርት ያልኩ ነኝ። አራ ዝም ስንላችሁ ደጅል ቆጣ። ማንም ሰው የኔ የሆነ ነገር ሚስጥር ራሱ ጋር ካለ አደራችሁን ስለ መድኃኒዓለም ስለ ማርያም ይፖስቱልኝ። የተለየ ማንነት የለኝም። አንቺ ግን ብዙ ጉድ አለሽ፣ ብዙ ጉድ። ልጄን ለማስቆረብ ግዴታ ካሜራ መደቀን የለብኝም። ብስብስ የሆነ ነገር እኔና አንቺ የተጋጠምነው ባንቺው ታውቂያለሽ፣ ባንቺው ሴት ነው። ገባሽ? የራስሽን ሰው ደምሽን እንኳን ማለት ነው አሳልፈሽ የምሸጪ ከንቱ። እኔ እኮ ባለጌ አይደለሁም። ጽድት ያለ ማህበረሰብ ነው ያሳደገኝ። አንቺ ግን ጽድት ያለ ማህበረሰብን ትዶፍቂያለሽ። ከሴት ጋር ተጣልተሽ እኔ ጋር አትገጥሚም። ነይ ወንድ ነሽ አለሁልሽ እኮ ሻርጃ ነይ ነጋ ግጣሚ ሀቢብቲ። እኔም ፈርተሽ ሌላው ጋር አትሂጂ። እኔ ብሔር የለኝም፣ ከድሮ ብሔር የለኝም። ምርጥ ኢትዮጵያዊት ነኝ። እነግርሻለሁ ልክሽን። ልፋጫም ስለ ልጅ ደግሞ አንቺ ሰው ነሽ ትናገራለሽ። አረ ሀቢብትዬ ማአረዬ እኮራባችኋለሁ ልጆቼ። ኢትዮጵያም ሂደሽ ለመዝናናትም ሆነ ቤተ ክርስቲያን ለመሄድ ሲኖርሽ ነው። መሄድ ስትችይ ነው። አቺም ሰው ልጅ እኮ አይነገርም። እኔ አልተዳቀልኩም። አዎ ባሌ ወሎዬ ነው፣ ያውም ጀግና። አዎ ያውም ጀግና። ልጄን አትሳደቢም ነበረ ዲቃላ ብለሽ። ወሎዬ ነው፣ ጽድት ያለ ልጅ በአባቱ ይጠራል። ኦኬ ስለዚህ ልጅሽን ሰብስቢ። መጀመሪያ የ22 ዓመት ልጅሽን መጀመሪያ ሰብስቢ። ስለ እኔ ከማውራትሽ በፊት ኦኬ፣ መጀመሪያ ሰብስቢ። ግማታም ለምትይ ደግሞ እውነቴን ነው የምልሽ፣ ሰው ግማታም አይባልም። ግን አንቺን ብልሽ ደስ ይለኝ ነበር፣ ግን አፌ ይቆሻል። በአንቺ እንዲቆሽሽ አልፈልግም። በጣም ብዙ ሽቶዎች አሉ ቤቴ። አብድርሻለሁ፣ አብድሬሽም ነበር፣ እሰጥሻለሁ። ሀቢብቲ ሀዊ ነኝ እኔ ጨምላቃ። እንኳን ሌላ አይደለም ባደግንበት ሀገር እንኳን ወንዝ በመንገዱ እየጎረፈ ጸድት ብለን ነው ታጥበን የምንገባ። እንኳን በዱባይ ምድር ውሃ እጂ አታጠቢ። ስፖንሰር ሆንሻለሁ ሳሙና። የገማ ነው ስለ ግም የሚያወራ አንዳንድ ጊዜ ነው። አምላኬ የሰጠኝ ስጦታይ ነው። መጀመሪያ ልጅሽን ሰትሪ ውዴዋ። ስለ እኔ ልጅ ለማውራት ግዴታ አንቺ ብቁ ሁኚ ውዴዋ። ዝም ስንልሽ ደግሞ አፈላሽ ውዴዋ። ካምዳውን አርጊው። አይዞሽ ገለቴ፣ አይዞሽ ሀቢብቲ። ኢትዮጵያም ለመሄድ እኮ ሲኖርሽ ነው። ቤተ ክርስቲያን ደግሞ ልጆቻችንን ስናስቆርብ እኛ ካሜራ ደቅነን አናስቆርብም። ኑ ይውልኝ አንልም። ዛሬ ቤተ ክርስቲያን ሄጃለሁ፣ ነገ ዳንኪራ ቤት ገብቻለሁ አልልም። እኔ መጀመሪያ ልጅሽን ስነ ስርዓት አስተምሪ።
ግማታሞች ምን ታውቃላችሁ? መጀመሪያ ታጠቡ፣ ጽዱ። አብራችሁ ስትቀመጡ ልብሳችሁን ቀይሩ እየተባላችሁ ሂዳችሁ ታጠቡ እየተባለን እኮ እኛ ጋር አብረን ተሰብስበን ተቀምጠ ሂዱ ታጠቡ ተብላችሁ ተለይታችሁ ቢጃማ የሚሰጣችሁ እኮ እናንተ ናችሁ ግማታሞች። እኔ ሳሪ አይደለም። በጣም እንደምሸቱ ደግሞ ማዕዚ ነግራችኋለች። ኢትዮጵያ 7 ጊዜ ከመመላለስ ይልቅ እዚህ ቤተክርስቲያን ልጆችሽን ማስቆረብ ይሻላል። እዚህ ቤተክርስቲያን ይዞ መሄድ ይሻላል። ከክርስትና ውጭ ቤተክርስቲያን የማያውቁ ከክርስትና መልስ የለም። ማሪ ተሄዶ ያውቅም። ሌላ ሃይማኖት ጋር ሲሆን ብቻ ነው ክርስትና። እኔ በሃይማኖት የሞራሽ ነኝ። ያችን ደግሞ ቀርቀቦ ቆይ ጭምብልሽን ነው ማስወልቅሽ። ራሱ ታሪክ ያለው ነው። ታሪክ አለው። የታሪክ ባለቤት ነው። ምንም አይነት ነገር ምንም የሚጎለው የለም። ታሪኩን በደንብ ያውቃል። ስለዚህ ውሃ መቅዳቱን ለኛ ተውልን። ለኛ አቀዳዱን ለኛ ተውልን። ለኛ ተውልን ውዶቼ፣ ለኛ ተውልን። እኛ እናውቃለን ጋይስ። ባለቤቶቹ እኛ ሄደን እኛ እያለን እኛ በፈጠራችሁ እኛ እናውቃለን ውዴ። ደግሞ ውሃ መቅዳት ልታስተምሩ ነው እና ምን ለማለት ፈልጌ ነው ጋይስ። ደህና ዋሉ ማዚ ፋሽን ዝም ሲላችሁ ምናምን እንደዚህ ያርጋችሁ እንደ እድሜያችሁ ኑሩ። እስቲ እንደ እድሜያችሁ። ስለ ልጅ ደግሞ ልንገራችሁ። ስለ ልጅ አስተዳደግ ለልጄ ስላቤን ጠባርጌ በሰው ሀገር ላይ ማለት ነው አንቀባርሬ የማኖራት ልጅ ነው ያለችኝ። በልጆቼ የማላፍር ልጆቼን ማለት ነው አንቀባርሬ ነው ሚዲያ ላይ የምፖስተው ማላፍርባቸው ጀግና ሴት ነኝ እኔ። አታውቁኝማ፣ ስለማታውቁኝ ነው። ጀግና ሴት ነኝ። እንደናንተ ልጄን ደብቄ አስቀምጬ አይደለም እኔ። መጀመሪያ ኢትዮጵያ ያስቀመጣችሁ ልጃችሁን በስነ ስርዓት ኩሩበትና ልጆቻችሁን ፖስቱ። ልጆቻችሁን የ22 አመት ልጅ ያላችሁ እንኳን ልጆቻችሁን ቤታችሁ ውስጥ ደብቃችሁ አስቀምጣችሁ ልጆቻችሁን እንኳን አንድ ቀን እንኳን ፖስታችሁ ታውቃላችሁ? ስለምኮራባት ነው። አምላኬ የሰጠኝ ስጦታይ ነው። መጀመሪያ ልጅሽን ሰትሪ ውዴዋ። ስለኔ ልጅ ለማውራት ግዴታ አንቺ ብቁ ሁኚ ውዴዋ። ዝም ስንልሽ ደግሞ አፈላሽ ውዴዋ። ካም ዳውን አርጊው። አይዞሽ ገለቴ፣ አይዞሽ ሀቢብቲ። ኢትዮጵያም ለመሄድ እኮ ሲኖርሽ ነው። ኢትዮጵያም ለመሄድ ሲኖርሽ ነው። ቤተ ክርስቲያን ደግሞ ልጆቻችንን ስናስቆርብ እኛ ካሜራ ደቅነን አናስቆርብም። ኑ ይውልኝ አንልም። ዛሬ ቤተ ክርስቲያን ይጃለው ነገ ዳንኪራ ቤት ገብቻለሁ አልልም እኔ። መጀመሪያ ልጅሽን ስነ ስርዓት አስተምሪ። ልጅሽን መጀመሪያ እንደ ሰው ልጅ እንኳን ከኢትዮጵያ አውጥተሽ ዱባይ አምጥተሽ አዝናኝ። ስለ ልጅ ከማውራታችሁ በፊት ራሳችሁን ሰተር አድርጉ። እኔ እኮ ባልካር ጓርጌ ያመጣው ሴት አይደለሁም እኔ። በጣም ጥርት ያልኩ ነኝ። አራ ዝም ስንላችሁ ደጅል ቆጣ። ማንም ሰው የኔ የሆነ ነገር ሚስጥር ራሱ ጋር ካለ አደራችሁን ስለ መድኃኒዓለም ስለ ማርያም ይፖስቱልኝ። የተለየ ማንነት የለኝም። አንቺ ግን ብዙ ጉድ አለሽ፣ ብዙ ጉድ። ልጄን ለማስቆረብ ግዴታ ካሜራ መደቀን የለብኝም። ብስብስ የሆነ ነገር እኔና አንቺ የተጋጠምነው ባንቺው ታውቂያለሽ። ባንቺው ሴት ነው ገባሽ? የራስሽን ሰው ደምሽን እንኳን ማለት ነው አሳልፈሽ የምትሸጪ ከንቱ። እኔ እኮ ባለጌ አይደለሁም። ጽድት ያለ ማህበረሰብ ነው ያሳደገኝ። አንቺ ግን ጽድት ያለ ማህበረሰብን ትዶፍቂያለሽ። ከሴት ጋራ ተጣልተሽ እኔ ጋር አትገጥሚም። ነይ ወንድ ነሽ አለሁልሽ እኮ ሻርጃ ነይ ነጋ ግጠሚ ሀቢብቲ። እኔም ፈርተሽ ሌላው ጋር አትሂጂ። እኔ ብሔር የለኝም፣ ከድሮ ብሔር የለኝም። ምርጥ ኢትዮጵያዊት ነኝ። እነግርሻለሁ ልክሽን። ልፋጫም ስለ ልጅ ደግሞ አንቺ ምሰው ነሽ ትናገራለሽ። አረ ሀቢብትዬ ማአረዬ እኮራባችኋለሁ ልጆቼ። ኢትዮጵያም ሂደሽ ለመዝናናትም ሆነ ቤተክርስቲያን ለመሄድ ሲኖርሽ ነው። መሄድ ስትችይ ነው። አቺም ሰው ልጅ እኮ አይናገርም። እኔ አልተዳቀልኩም። አዎ ባሌ ወሎዬ ነው፣ ያውም ጀግና። አዎ ያውም ጀግና። ልጄን አትሳደቢም ነበር ዲቃላ ብለሽ። ወሎዬ ነው፣ ጽድት ያለ ልጅ በአባቱ ይጠራል። ኦኬ ሶ ስለዚህ ልጅሽን ሰብስቢ። መጀመሪያ የ22 አመት ልጅሽን መጀመሪያ ሰብስቢ፣ ስለ እኔ ከማውራትሽ በፊት ኦኬ። መጀመሪያ ሰብስቢ። ግማታም ለምትይ ደግሞ እውነቴን ነው የምልሽ፣ ሰው ግማታም አይባልም። ግን አንቺን ብልሽ ደስ ይለኝ ነበር፣ ግን አፌ ይቆሻል።
ባንቺ እንዲቆሽሽ አልፈልግም። በጣም ብዙ ሽቶዎች አሉ ቤቴ። አብድርሻለሁ፣ አብድሬሽም ነበር እሰጥሻለሁ። ሀቢብቲ ሀዊ ነኝ እኔ ጫምላቃ። እንኳን ሌላ አይደለም ባደግንበት ሀገር እንኳን ወንዝ በመንገዱ እየጎረፈ ጸድት ብለን ነው ታጥበን የምንገባው። እንኳን በዱባይ ምድር ውሃ አይጂ አጣጣቢ ስፖንሰር ሆንሻለሁ። ሳሙና የገማ ነው ስለ ግም የሚያወራ አንዳንድ ጊዜ በጣም ብዙ እውነት ውስጣችሁ ያለ ሚዲያ ላይ ለሚወራው በተቆራረጠው ነገር ሰው ነው ሀቢብቲ። በጣም ጽድት ያለ ማህበረሰብ ነው። ስለማን ስለ አትወሸቂ ብሔር ውስጥ አትወሸቂ ውዴ። መጋጠም ካለብሽ ነው ተጋጠሚ ከኔ ጋር። እምፈራሽ መስሎሽ ነው ሰው ዝም እንደ እድሜሽ ኑሪ። ሲጀመር እኩያ አይደለሽም አንቺ እማቤቴ ምሬ ነው እኩያ አይደለሽም። ቀሚስ መልበስ እንኳን ያስተማርኩሽ እኮ እኔ ነኝ። ነይ ቀሚስ ላልብስሽ ነው ያልኩሽ። ምን ታካብጃለሽ እንዴ? ወንድ ነበርሽ እኮ ሴት እንኳን ያደረግንሽ ታካብጃለሽ። ጫምላቃ የማንም ልቅምቅም የሰው ልክ ያቅም ቢያቅም አይጠነቀቅም። አንቺን ዝም ምልሽ እኔ ዝም ያልኩሽ እውነቴን ነው ምልሽ። በጣም የሚወዱኝ የሚያከብሩኝ የአማራ ልጆች ስላሉ ነው ያከበርኩሽ። ጻጥ ያልኩሽም ፈርቼሽ አይደለም። በጣም የማከብራቸውና የምወዳቸው ባሌን እወደዋለሁ። ገባሽ? ጽድት ያለ ሰውና ሰውን ማባላል ጀግንነት አይደለም። ጀግንነት አይደለም። እኔ ማንም ሰው ላይ በጣም ጥርት ያልኩ ነው። አይቶ ማለፍን አልወድም። ይቺ ቅምጥ ብለሽ ስትሳደቢ አትበያት አልኩኝ እኔ ፊት ለፊት። በቃ አለቀ። ጥላችን ይሄ ነው። እመቤቴን የምሬ ነው። የራስሽን ደም ነው። ታያ አትሳደቢያት። እሷ ብትሳደብም አንቺ ጥልቅ ነው። ዝም በይ። እሷ እኮ ውሽማ ናት ምናምን ብለሽ ስትናገሪ ተይ ብዬ አድቤሽ ነው። አድቢ በቃ። እኔና አንቺ የተጣላ ነው ከጹብ ጋር ሳትጣይ በፊት ነው። ቃድማን ነው የተጣላ ነው። ሲጀመር እኩያሽ አይደለም። እቤትሽ መጥቼ አንድ ቀን ቁርስ አቡን ቆርሼ አላቅም እኔ። እቤትሽን አላቅም እኔ። አብልቼ አጠጥቼ ምናምን ጭጭ አንቺ ልጅ ብታበይ ሺትሽ እጨ ነው እያደርኩ ያለሁት። እኔ የስራ ሰው ነኝ። ጧትና ማታ ድፍት ብዬ የምሰራ ሰው ነኝ እኔ። እቤትሽ መጥቼ አንድ ቀን ቡና ጠጥቼ አላቅም እኔ። የታባሻ በላሽኝ ውዴ። ያደኩበት ሀገር ወንዝ ከላይና ከታች ነው የሚፈሰው። ኢትዮጵያም አልሸተትንም እንኳን እዚህ ሳሙና በሞላበት። ታጠቢ ውዴ። ይሄ ጄል ምናምን አለሽ ታጠቢበት። ስፖንሰር ሆንሻለሁ ወይ ደግሞ ጸጉር ቤት ከፍቻለሁ። ሞሮኮ ባስ አለሽ ግቢና ታጠቢ ይዛ ከፈለግሽ። ትቀልዳለች እንዴ? እንደው ሰው ግን እንደ እድሜው ለምን አይኖርም? በ46 ዓመታችሁ ከኔ ጋር ልትነጋገሩ? ኧረ ይደብራል በጣም። ስራ ዘመቻ ውዴ። እኔ እኮ አንድ ነኝ ግን እንደ ሺህ ሰው ነው የምገለባብጥሽ። እንደ ሺህ ሰው ገለባብጥሻለሁ። ሲጀመር ባለትዳር ሴት መሰተር አለባት። ባለትዳር ሴት መሰተር አለባት። ሲጀመር የመጀመሪያ ጥላችን እኔና እሷ በቃል ነው። ቃልን ታቋታላችሁ። ቃልን እኔ ፊት ለፊት ትናገራለች። እኔ ፊት ለፊት ስላችሁ እሷ እኮ እንደዚህ ውሽማ ናት፣ የእንትና ውሽማ ናት፣ የእንትና ምን አገባሽ? ታይ ይቅርብሽ። ለምን ትናገሪያለሽ? እንደዚህ ለምን ትሆኛለሽ? አንቺ እኮ ትልቅ ሰው ነሽ። ሁለተኛ ነገር ደግሞ ተሰብስበን ቁጭ ብለናል። ሲጀመር እኔ እኮ የእናንተ ጀማ አይደለሁም። በነገራችሁ አይደለሁም። አንፈልግም። ምክንያቱም እዚህ በልታችሁ ከኋላ ትበላላላችሁ እርስ በራሳችሁ። ራሱ አልወድም እኔ። አይመቸኝም። አይቶ ማለፍ ደግሞ አልችልም። ምን በተመለከተሽ? ከዛም ብር ለምኝ ሄድሽ እምቢ ስሉሽ ተመለሽ። አንቺ እኮ እንደዚህ ነሽ። እኔ ብር እንዳይሰጠኝ እንደዚህ ምን አገባኝ? እኔ ስለሰው ምን አገባኝ? ብቻ ትመክሪያለሽ እንጂ አንቺ ውሽማ። ኧረ ተይ፣ ብናወራ ብዙ አለ። ተይ እያንዳንድሽ አሰጣሻለሁ። ተይ እንከባበር፣ ብዙ አወጣልሻለሁ። ተይ መጀመሪያ ጓደኛሽን ከዚህ አንጠልጥለሽ ኢትዮጵያ ያስገባሻትን መልሻት። መጀመሪያ መልሻት ውዴ፣ መልሻት። ሲጀመር እንዳንቺ ቅናተኛ ራሱ የለም። አሁን ያ ሁሉ እንደዚህ ሁሉ ጋጋታ ሀዊ ኖርማል ልብስ ጀመረች። ኖርማል ልብስ መሸጥ ጀመረች። ኮስሞቲክስ ጀመርኩኝ። ሀዊ ኖርማል ልብስ መሸጥ ከጀመረች እኛ ስራ አንሰራም ብለው ነው የሚያስቡት። አያችሁ፣ ለአምላካችሁ እንኳን እምነት የላችሁም። ነጠላ ልብሳችሁን የምትሄዱት ግን ትሄዳላችሁ። አሁን ቤተክርስቲያን፣ እኛ ቤተክርስቲያን ሀጅ ነን፣ እናንተ ኃጢአተኞች ናችሁ ነው የምትሉ። አዎ ኃጢአተኛ ነኝ ውዴዋ። ኃጢአተኛም ስለሆንኩኝ ነው ያለሁት። እንደ ኃጢአትና እንደ በደሌ ሳይሆን እንደ ቸርነቱ ግን ያኖረኛል።
ያንቺ ጀማ አይደለሁም እኔ። አንቺ እኮ ማለት 4 ቀን ሙሉ እነሱ ጋር ድሬ ደማቸውን አጥቤ እልሜለ ሆስፒታል እልሜለ ገንዘብ እኔ እንኳን 24 ሰዓት ነው የቆየሁት። እንኳንም አልነካሽኝ። እግዚአብሔርን ደሞ አይባልም። እናቶቻችን እኮ ሲዋለዱ አዋልደው ራሱ አንድ ቀን በዚህ ተሰዳድበው አያውቅም። አንቺ እኮ ሲጀመር ጨምላቃ እኮ ነሽ። እግዚአብሔር ሰው ሲያከብርሽ እንኳን የማትከበሪ ያበላሽን እጅ ወንድ ነበርሽ እኮ ሴት አረግንሽ። ሴት ስላረኩሽ ነው ነይ ብዬ ባሳየውሽ ባመራውሽ ታይ ተሰተሪ ደግሞ በልጄ ትመጫለሽ። አንቺም ሰው ነሽ። ኢትዮጵያም ለመሄድ እኮ ሲኖርሽ ነው መሄዳችን። አንቺ መሄዳችን ስንት ያደረግሽው ጉድ አለ በራስሽም። አትደበቂ። የዋ ህዝብን አታምኳኪ እንደዚህ ማለት ነው። ብሔር ውስጥ አስገብተሽ እንደዚህ ብሔርሽን የምታከብሪ ከሆነ ባሌን ታከብሪ ነበረ። አውቀሽ ውሽቅ ታደርጊያለሽ። መጫወቻሽ ነው እንደዙ መጫወቻሽ ነው መጫወቻሽ ነው። እሱ ትወሸቂያለሽ። እዛ ከኔ ጋር ነው የተጋጠምሽው። ግጠሚኝ። በርሽ ላይ እኮ እያለፍኩ ነው የምመጣው እኮ እኔ። መጀመሪያ እኔ ጋር ጓደኛ ሆኖ ያላበረታታሁት ሰው የለኝም። እግዚአብሔር ነው ማለት ከማበረታታት ውጪ ጓደኛሽ እኮ ናት እኮ ማሂ። እሷ 2 መደርደሪያ ገተራ አድርጋ ስታመጣ አድማ መታችሁባት። ነይ ስሪ ነው ያልኳት። ምን አረኩኝ እኔ? ጓደኛሽን እንትን ተነሺ ስላልኳት እሷ 2 መደርደሪያ ስታቆም እሷም እኮ ያንቺ ብሔር ነበረች ብታቂ ኖሮ 2 መደርደሪያ ስላቆመች ሂደሽ አድማ መታሽባት። መተሽ ለምኝኝ እግሬ ላይ ውደቂ ያልሻት አንቺ ታዋቂ ስለሆንሽ አንቺ በቃ በህዝብ ላይ ይታወቃለሁ እኔ መከበር አለብኝ። ስትቀም ንቀቷ ንቀት አይደለም። እኔ አቤብቴ እኔን ማንቀኝም እዛው እንደለመድሽው አፍገነግንሻለሁ። ደግሞ ትወሸቂያለሽ እንደ ብሔር ውስጥ ካዲ ደግሞ ስለ ልጅ ታወራለች እንደ ልጆችን አንቀባድሬ ነው የምኖረው። እኔ አንቀባድሬ አለባበሷን አስተካኪ መጀመሪያ ልጅሽን። ሁለተኛ ነገር ከኢትዮጵያ አውጥተሽ ዱባይ አምጫት ልጅሽን። ሶስተኛ ነገር እንደ ምክር ቢጤ ልስጥሽ ብዬ ነው። እሺ ልጅሽን ዞር ብለሽ ያታ አንድ ቀን እንኳን ዞር ብለሽ አይተሻት አታውቂም። ስላንቺ ባወራ ብዙ አወራለሁ ብዙ። በአባቴ ሟች አባቴ የተናገርሽኝ ራሱ እኔ በሟች በራስሽ ሰው መምጣት ይችል ነበር፣ ግን እኔ ባለጌ አይደለሁም። እመጣብሽ ነበር። ሀዊ እኮ እጹብ ላይ ተደርባ ምናምን። እጹብ እኮ የራሷ ምላስ አላት። የፈለገችውን መናገር ትችላለች እኮ። አጠገብሽ ነው ያለችው። እዛ ሄደሽ አትጋጠሚ። ምን አገባኝ ነው